Cristiano Ronaldo takes his time, still got time. የክርስቲያኖ ሮናልዶ የመጀመሪያ ዘመናት በማንቸስተር ዩናይትድ ታሪኩ የጀመረው ከ23 ዓመታት በፊት በዚህ ሳምንት ነበረ። ስፖርቲንግ ሊዝበን ማንቸስተር ዩናይትድን የገጠመበት የስታዲዮ ሆዝ አልባልድ ምርቃት የወዳጅነት ጨዋታ የክርስቲያኖ ሮናልዶን የእግር ኳስ ሕይወት እስከ ወዲያኛው የቀየረ ሆኗል። ማንቸስተር ዩናይትድ በስፖርቲንግ ሊዝበን 3-1 በተረታበት በዚያ ጨዋታ አንጋፋው አሰልጣኝ ሰር አሌክስ ፈርጉሰን ሮናልዶ ባሳየው አቋም ተደንቀውም አልቀሩም። በእንግሊዝ እግር ኳስ ለወጣት ተጫዋቾች ክብረ ወሰን በሆነ በ12 ሚሊዮን ፓውንድ ዋጋ ወደ ኦልድ ትራፎርድ አመጡት። የ18 ዓመቱ ወጣት ወደ ኦልድ ትራፎርድ ከመጣ በኋላ ውሎ አድሮ ነው የጎመራው። ዓመታት ባለፉ ቁጥር አዲሱ የዓለም እግር ኳስ ኮከብ ወደ መድረኩ ብቅ ያለ እንደሆነ የሚያሳዩ እንቅስቃሴዎችን ደጋግሞ አሳየ። በወቅቱ በቼልሲ የውጤታማነት ጥላ ስር የተከለለው ማንቸስተር ዩናይትድ ከ3 ዓመታት በኋላ ወደ ሊጉ ሻምፒዮንነት እንዲመለስ በአመቱም ዋንጫውን ደግሞ እንዲያነሳ ብሎም ከ9 ዓመት በኋላ መልሶ ለአውሮፓ መድረክ ንግስና እንዲበቃ ጉልሁን አስተዋጽኦ አበርክቷል። ህልም እውን በመሆንበት የድል መንደር ታሪካዊውን 7 ቁጥር መለያ ለብሶ ብዙ የማይረሱ ወርቃማ እድል ቀናትን አሳለፈ። እንደተገናኙ መለያየት የህይወት አንድ መልክ ነውና ሮናልዶ ኦልድ ትራፎርድን የሚሰናበትበት ቀን ደረሰ። ዝውውሩ በቀላሉ የተሳካ አልነበረም። ማንቸስተር ዩናይትድ አሳልፎ ሊሰጠው ካለመፈለጉ ጎን ሪያል ማድሪድም ተጫዋቹን ለማዘዋወር አጥብቆ ገፋበት። የቀድሞው የፊፋ ፕሬዝዳንት ሴፊ ብላተር ጭምር አስተያየት በሰጡበት ሂደት በመጨረሻም የዓለም ክብረ ወሰን በሆነ 80 ሚሊዮን ፓውንድ የዝውውር ዋጋ ወደ ሳንቲያጎ በርናቦ አመራ። ከዚያ በኋላ በስፔንና በጣሊያን ካሳለፋቸው አሁን ደግሞ በሳውዲ አረቢያ እያሳለፈ ካለው ውጤታማ ጊዜ ጎን ከፖርቹጋል ብሔራዊ ቡድን ጋር የአውሮፓ ዋንጫን ጨምሮ በርካታ ክብረ ወሰኖችን አግኝቷል። የ5 ጊዜ የዓለም ኮከቡ ሮናልዶ ወደ እነዚህ ሁሉ ክብሮች መዳረሻ ወደ ሆነው ማንቸስተር ዩናይትድ ያቀናው ከ23 ዓመት በፊት በዚህ ሳምንት ነበር። አሁን ደግሞ ይህ ዓመት ከእግር ኳስ የሚሰናበትበት ሊሆን እንደሚችል የሰጠው ሐሳብ መነጋገሪያ ሆኗል። በሰር አሌክስ ፈርጉሰን የእግር ኳስ ጌጥ ተብሎ የተገለጸው ሮናልዶ የስንብቱን ቅርብነት አውጇል። በጊዜ ሂደት ቢደበዝዝም መኖሩ ብዙ ትርጉም ነበረው። እግር ኳስ ጌጧን ስታጣ ምን መልክ ይኖራታል የሚለው አጓጊ ነው። ቃላብ አሸብር ነበርኩኝ። በቀጣይ ፕሮግራም እስከምንገናኝ ድረስ ሰላም። I don't believe in failure, 'cause I know the smallest voices, they can make it major. I got